የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሰሜን ኮሪያ ኪም ጆንግ ኡን ጋር ሊገናኙ እንደሆነም ተሰምቷል። ሩሲያ በዩክሬን ግጭት ላይ ለመግባባት የሚረዱ አዳዲስ ሀሳቦችን ለመስማት ክፍት ነች ብለዋል። እንዲሁም በአሜሪካና በኢራን ዕለታዊ ዘገባዎችን በዝርዝር ይዘናል። እስከ ፍጻሜ አብራችሁን ቆዩ። ወደ ቀዳሚ ዘገባችን አለፍን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዚህ ዓመት መጨረሻ ከሰሜን ኮሪያ ኪም ጆንግ ኡን ጋር ለመገናኘት እንደሚፈልጉ ተናግረዋል። ነገር ግን ጥረቶቹ ከፒዮንግያንግ የቀዘቀዘ ምላሽ ያገኙ ሲሆን ሁለቱ ሰዎች በጣም ጥሩ ግንኙነት ቢኖራቸውም እንዲህ ያለውን ስብሰባ ለማካሄድ ከባድ ቅድመ ሁኔታዎች እንደምትጥል ይጠቁማሉ። በዚህ ሳምንት መጀመሪያ ላይ ትራምፕ ከደቡብ ኮሪያ ጋር የሚያደርጉትን የጋራ ወታደራዊ ልምምድ በድንገት ቀንሰው ለሰሜን ኮሪያ ጠላትነት ናቸው ብለዋል። ረቡዕ ደግሞ በዚህ ዓመት መጨረሻ ኪም ጆንግ ኡን ጋር እንደሚገናኙ ተናግረዋል። ትራምፕ ከሰሜን ኮሪያ ጋር ድርድር ለመጀመርና በዓለም መድረክ ላይ ድል ለማስመዝገብ የጓጓሉ ሲል በአሜሪካና በደቡብ ኮሪያ ባለስልጣናት መካከል በተደረገው ውይይት የተነገረውን መረጃ አንድ ሰው ተናግሯል። ምንጩ እንደገለጸው ደቡብ ኮሪያ በግል የትራምፕን ስትራቴጂ መቀበሏን የገለጸ ቢሆንም በስኡል የሚገኙ ባለስልጣናት ከዩናይትድ ስቴትስ ጋር የጋራ ወታደራዊ ልምዶችን ስለመቀነስ አሁንም ጥርጣሬ አላቸው። ትራምፕ በዚህ ዓመት መጨረሻ በሸንዘን በሚካሄደው የአሜሪካ ፓሲፊክ ኢኮኖሚክ ኮርፖሬሽን ጉባኤ ሊጓዙ ይችሉ ይሆናል። ይህ ደግሞ ሰሜን ኮሪያ እንደገና ለማግኘት ፈቃደኛ ከሆነች በክልሉ ስብሰባ ለማድረግ እድል እንደሚሰጥ ምንጩ ተናግሯል። የዩኤስ የውጭ ጉዳይ ሚኒስትር ቃል አቀባይ ዩናይትድ ስቴትስ ከሰሜን ኮሪያ ጋር ያላት ቅድመ ሁኔታ ድርድር ለመክፈት ክፍት ነች ብለዋል። የአሜሪካው ፕሬዝዳንት ጽህፈት ቤት አስተያየት ለመስጠት ፈቃደኛ አልሆነም። የደቡብ ኮሪያ ፕሬዝዳንት ጽህፈት ቤትም አስተያየት ለመስጠት ጥያቄ አልቀረበለትም። ነገር ግን የውጭ ጉዳይ ሚኒስትር የትራምፕ አስተያየቶች ከፒዮንግያንግ ጋር ትርጉም ያለው ውይይት እንደሚረዳ ተስፋ የሚያደርግ ቀደም ሲል የተሰጠውን መግለጫ ጠቅሷል። ሆኖም የሰሜን ኮሪያ ምላሽ የኪም ጆንግ ኡን እና የትራምፕን በጣም ጥሩ የግል ግንኙነት እያሞካሸ ቢሆንም የግል ግንኙነታቸውን ከማንኛውም የአሜሪካ ግንኙነት እንደሚለያዩ ግልጽ ያደርገዋል ሲል በኪንግናም ዩኒቨርሲቲ የሩቅ ምስራቅ ጥናት ተቋም ፕሮፌሰር የሆኑት ሊዩ ምቹል ተናግረዋል። የግል ግንኙነቶች ለብሔራዊ የደህንነት ጥቅሞች ወይም ወታደራዊ አቅም ለማጠናከር የሚያደርጉትን ጥረት በጭራሽ አይጎዱም ብለዋል። ሊም በሌላ አነጋገር ፒዮንግያንግ የግል ዲፕሎማሲ ገደቦች እንዳሉትና ስልታዊ ቅድሚያዎችን እንደማይሻር ምልክት ያደረገ ነው ብለዋል። ኪም ዮ ጆንግ የኪም ሆንካ የሰሜን ኮሪያ መሪ እህት የዩልቺ ፍሪደም ሽልድ ልምምድ መቀነስ ውድቅ በማድረግ ቀጣይነቱ ጠበኛ እንደሆነና የዩናይትድ ስቴትስ ፖሊሲ ለሰሜን ኮሪያ አሁንም ጠላትነት ነው ብላለች። ትራምፕና ኪም ምንም ግንኙነት እንዳልነበራቸውም አስተባብላለች። ምንም እንኳ በመሪዎች መካከል ያለው የግል ግንኙነት በጣም ጥሩ እንደሆነ ብትገልጸውም በደቡብ ኮሪያ ወታደራዊ ዘገባ መሰረት ሐሙስ ዕለት ሰሜን ኮሪያ በምስራቅ የባህር ዳርቻዋ ወደ 10 የሚጠጉ ባላስቲክ ሚሳኤሎችን አስወንጭፋለች። ተንታኞች ደግሞ ይህ የዩኤስ ደቡብ ኮሪያ ልምምዶችን በመቃወም ሊሆን ይችላል ብለዋል። ኪም ዮ ጆንግ በሰጠችው መግለጫ የአሜሪካ ወገን የወሰዳቸውን እርምጃዎች እንደ መልካም ፈቃድ ምልክት ለማስተዋወቅ ከሞከረ የሚፈልጉትን ምላሽ ያገኛሉ ብላለች። ሰሜን ኮሪያ ስብሰባን ማራኪ የሚያደርጉ ሁኔታዎችን ግልጽ አድርጋለች። እነዚህም ዩናይትድ ስቴትስ እንድታሟላ ከባድ እንቅፋቶችና ሲሉ በዋሽንግተን የሚገኙ የቲምሰን ሴንተር ከፍተኛ ባልደረባ የሆኑት ጂኒ ታውን ተናግረዋል። እነዚህ ሁኔታዎች ሰሜን ኮሪያ ጠላት እንደሆነች የምታምናቸውን አካላት ለማስወገድ በዩናይትድ ስቴትስ ፖሊሲ ላይ ከፍተኛ ለውጦችን ያካትታሉ። የኒውክሌር ደረጃዎችን መቀበል ወይም የኒውክሌር መትረፍ የዋሽንግተን ግብ እንዳልሆነ ማስታወቂያ ነው ሲሉም አክለዋል። ትራምፕ በዚህ ጊዜ ባስቀመጡት የጊዜ ገደብ ውስጥ ስብሰባ ለማስጠበቅ እነዚያ ሁኔታዎች ለማሟላት ምን ያህል ፈቃደኛ ይሆናል የሚሉ ክፍት ጥያቄ ነው አለች። የውጭ ጉዳይ ሚኒስትር ቃል አቀባይ ዩናይትድ ስቴትስ የሰሜን ኮሪያ ሙሉ በሙሉ የኒውክሌር ጦር መሳሪያ ነጻ ማድረግ ለመቀጠል ቆርጣለች ብለዋል። ትራምፕ በ2018 እና በ2019 ከኪም ጋር ያልተለመደ የመሪዎች ስብሰባ አካሂዷል። ነገር ግን የዲፕሎማሲው ጥረቶች ሰሜን ኮሪያ የኒውክሌር ጦር መሳሪያዎቿን እንድትተው በዩናይትድ ስቴትስ የነበረው ጥያቄ ምክንያት ፈርሷል። ትራምፕ ከዛ በኋላ ሰሜን ኮሪያ በተደጋጋሚ የኒውክሌር ኃይል ብለው ጠርቷቸዋል። ምንም እንኳን አስተዳደሩ የኒውክሌር ጦር መሳሪያ ነጻ እንዲሆን ጥሪውን ቢቀበልም እና በይፋ የኒውክሌር ጦር ሀገር አድርጎ አይቀበላትም። ኪም ጆንግ ኡን ከትራምፕ የመጀመሪያ ጊዜ ይልቅ ለመገናኘት አስተያየት ማበረታቻ አለው። ያን ጊዜ የእገዳ እፎይታን ፈልጎ ነበር። ሰሜን ኮሪያ ከዛ በኋላ ከቻይናና ሩሲያ ጋር ተቀራርባለች። ከእነሱ ጋር እየጨመረ ያለውን ንግድ ኢኮኖሚያውን ለማሳደግ ረድቷታል። ሰሜን ኮሪያ አማራጮች አሏትና ምንም መስዋዕትነት የማይጠይቁ ነገር ግን ለሁሉም ወገኖች ተጠቃሚ የሆኑ ግንኙነቶችን እያደረገች ነው ስትል ታውን አክላለች። ምንም ነገር ሳትተው ወደ ድርድር ለመመለስ ምንም ማበረታቻ የለም። ይልቁንም ለሀገሪቱ መከላከያ ወሳኝ ብሎ የሚያስበውን ነገር ከመተው የራቀ ነው ብላለች።
ሩሲያ በዩክሬን ግጭት ላይ ለመግባባት የሚረዱ አዳዲስ ሀሳቦችን ለመስማት ክፍት ነች ብሏል ከፍተኛ የሩሲያ ዲፕሎማት። ነገር ግን ማንኛውም ሀሳብ በቦታው ያለውን እውነታ ማንጸባረቅ አለበት ሲሉም አክለዋል። የሩሲያ ምክትል የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ አርብ ዕለት ባወጣው የዜና መውጫ ኒውስ በሰጡት ቃለ ምልልስ እንደገለጹት አሜሪካ አዎንታዊ ውይይትና የሩሲያ አቋምን መረዳት አሳይታለች። በዚህ ደረጃ ዋሽንግተን የኪየቭን አስተዳደርና የሩሲያን ስትራቴጂካዊ ሽንፈት የሚመኙትን የአውሮፓ ደጋፊዎቿን ውሳኔዎች ምን ያህል ተጽዕኖ ማሳደር እንደምትችል አስፈላጊ ነው ሲሉም ለወጣቱ ተናግረዋል። በኢራን ጦርነት መካከል በዩክሬን ያለውን ግጭትን ለማቆም በሩሲያና በዩኤስ መካከል የነበሩ ድርድሮችን በአብዛኛው ቆመዋል። ክሬምሊን ሐሙስ ዕለት እንዳስታወቀው ባለፈው ጊዜ ከሩሲያ ጋር ድርድር የመሩ የአሜሪካ ፕሬዝዳንታዊ ልዑካን ስቲቭ ዊትኮቭ ወደ ሞስኮ ሊመጡ ስለሚችሉ ጉብኝት ገና ምንም መረጃ የለውም። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ባለፈው ወር ዋሽንግተን ከሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ጋር ከተገናኙ በኋላ ጦርነቱን ለማስቆም ለመረዳት ቃል ገብተዋል ብለዋል። ነገር ግን ሩቢዮ ምንም ፈጣን ስምምነት እንደሌለ አስጠንቅቋል እና አሜሪካ በመካከለኛው መንገድ ለማግኘት እየሞከረች ነው። ሪያብኮቭ ሩሲያ የሩቢዮን አዳዲስ ሀሳቦች ለመስማትና ከዋሽንግተን ጋር ውይይት ለመቀጠል ዝግጁ መሆኗን ተናግሯል። የሩሲያ ፌዴሬሽን የሩሲያ ፕሬዝዳንት በሰየሟቸው ግቦች መሰረት የሚሄዱና በቦታው ያለውን እውነታ የሚያሟሉ ማንኛውም ምክንያታዊ ሀሳቦች ለመስማት ዝግጁ ነች ብሏል። ከ4 እስከ 1/2 ዓመታት ጦርነት በኋላ ሩሲያ የዩክሬን በዓለም አቀፍ ደረጃ እውቅና ያገኙ ግዛቶችን 5ኛውን ያህል ተቆጣጥራለች። ሞስኮ ለመነጋገር ክፍት መሆኗ ደጋግማ ትናገራለች። ነገር ግን እነዚህ በቦታው ያሉ አዳዲስ እውነታዎችን ማወቅ አለባቸው ሲሉ አክለዋል። በቃለ መጠይቁ ሪያብኮቭ ሩሲያ ከዩኤስ ጋር በኒውክሌር የጦር መሳሪያዎች ላይ ለመወያየት እንደምትፈልግም ጠቁሟል። የኒው ስታር የኒውክሌር ስምምነት በየካቲት ወር አብቅቷል። ይህም የዓለማችን ትልቁ የኒውክሌር ጦር መሳሪያ ያላቸው ሁለት ኃይሎች ከግማሽ ምዕተ ዓመት በላይ ለመጀመሪያ ጊዜ በራሳቸው የጦር መሳሪያ ላይ ምንም አይነት ህጋዊ ገደብ ሳይኖራቸው ቀርተዋል ብለዋል። የገንዘብ ሚኒስትር ስኮት ቤንሰንት ሐሙስ ዕለት እንደተናገሩት አሜሪካ በኢራን ላይ ታሪክን የሚያስተካክል ከባድ ማዕቀብ ትጥላለች። ይህም ኢኮኖሚ ላይ የሚያስተኩር ሲሆን ይህም በቴሄራን ላይ አዲስ ትልቅ ወታደራዊ ስራዎችን አስፈላጊነት እንደሚቀንስ ጠቆመዋል። የእሱ መግለጫ ከቀድሞው ቀን ፕሬዚዳንት ዶናልድ ትራምፕ የኢኮኖሚ ጦርነት ሲሉ የሰነዘሩት ማስጠንቀቂያና ለኢራን ማንኛውም አይነት የህይወት መስመር ለሚሰጡ ማናቸውም ሀገራት የኢኮኖሚ መዘዝ እንደሚኖርባቸው አስጠንቅቀዋል። በእነዚህ የአሜሪካ የገንዘብ ቅጣት ማስጠንቀቂያዎች ምክንያት ከ3 ሳምንታት በላይ ከፍተኛ የነበረው የነዳጅ ዋጋ ሐሙስ ዕለት ከፍ ብለዋል። ይህም ወደ 6 ወራት ለሚጠጋው ጦርነት ማብቃት ያስገድዳል ተብሎ ይጠበቃል። ለምን የነዳጅ ዋጋ መጨመር እንዳለበት እርግጠኛ አይደለውም ብለዋል ቤንሰንት በሲኤንሲቢሲ። ከፍተኛውን የኢኮኖሚ ጫና የምንጠቀም ከሆነ ያ ማለት የትልቅ ደረጃ የኪነቲክ ዳግም ማስጀመር አይኖርም ማለት ነው ብለዋል። ወታደራዊ ኃይልን የሚያመላክት ቃል ተጠቅመዋል። ኢራን የአሜሪካ ማዕቀብ የኢኮኖሚ ሽብርተኝነት ብላ ትጠራዋለች። በዚህ ግጭት ሺዎች ሲሞቱ የባህር ሰላጤው ሀገራት የገቡበትና ኢራን በሆርሙዝ የባህር ወሽመጥ በኩል መጓጓዝን የመገደብ አቅሟን በማሳየት ገበያዎችን ያስደነገጠችበት ሁኔታ ከየካቲት ወር በፊት የነበረውን የንግድ ዘይት 1/5ኛውን ይሸከም ነበር። አሜሪካና ኢራን በኤፕሪልና በሰኔ ወራት ውስጥ የሆርሙዝ ነጻ መጓጓዣ ፍሰት ወደ ነበረበት ለመመለስና ግጭቱን ለማቆም ዓላማ ያላቸው የተኩስ አቁም ስምምነቶች 2 ያስታውቀዋል። ነገር ግን ሁሉም በፍጥነት ተግባራዊ ሳይሆን ቀርተዋል። በሴኔት ከመናገሩ በፊት የኢራን የውጭ ጉዳይ ሚኒስትር አሜሪካን ኢኮኖሚያዊና የንግድ ማዕቀቦች በማውገዝ የኢኮኖሚ ሽብርተኝነት በማለት የገለጻቸው ተራ ኢራናውያን እንደሚነካና የሰብአዊ ወንጀሎች እንደሚሆኑ ተናግሯል። ቤንሰንት ለሲኤንቢሲ በሰኞ ዕለት በሚካሄደው ጋዜጣዊ መግለጫ ላይ ስለ ኢራን በአካል ምን እንደምንሰራ ተጨማሪ ዝርዝሮች እንደሚያካፍልና እንደሚናገር ተናግሯል። ውድ የቻናላችን ተከታታዮች ዕለታዊ ዘገባችን ይህን ይመስል ነበር። ዕለታዊና አዳዲስ መረጃዎች ፈጥኖ እንዲደርሱ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ።